ብለን ስናነሳ ለመንፈስ ቅዱስ ስም አድርገናል አይደለ? ይሄን ጰራቅሊጦስ የሚለውን ስም አባቶቻችን የሚሰጧቸው ትርጓሜዎች አሉ። መጽንዒ፣ መንጽሒ፣ ናዛዚ፣ ከሳቲ፣ መስተፍስሒ፣ መስተስሪ ብለው ማለት ነው። 6 ትርጉም ነው የሚኖረው ማለት ነው። 6ቱ ትርጉሞች እንግዲህ ወደ አማርኛ ስናመጣቸው አጽናኝ በእንትኑም አለ የግሪክ ቃል ነው። ነገራችን ላይ ጰራቅሊጦስ ብለን ስንናገር መጽንዒ ማለታችን የሚያጸና ለማለት ነው። ይሄ ባህታውያንን በበረሃ እንዲጸልዩ የሚያበረታቸው ምግብ እንኳን በሌለበት ስፍራ ቢሆን ያለ ምግብ እንዲኖሩ የሚያደርጋቸው መጽንዒ ድኩማን ነው። በጠቅላላው ድኩማን የነበሩ ሐዋርያትንም አበረታቸው አጸናቸው እንላለን አሁን ቆይተን ማለት ነው። ስለዚህ ማንኛውንም ሰው በግብረ ሃይማኖት በነገር ሃይማኖት በግብረ ሃይማኖት በርትቶ ሃይማኖታዊ ተጋድሎን እንዲቀጥል ሊያደርገው የሚችለው ስለሆነ መጽንዒ እንለዋለን ማለት ነው። በእመቤታችን ጊዜ እንኳን በጽንሷ ጊዜ የሚያጸና የሚያነጻ ብለነዋል አይደለ? መንፈስ ቅዱስን የመንፈስ ቅዱስ መምጣት ከምንገልጽባቸው ነገሮች አንዱ እና መጽንዒ እንለዋለን። መጽንዒ ድኩማን ነው መንፈስ ቅዱስና መንጽሔ ብለን ስንናገር ማለት ነው የሚያነጻ ማለታችን ነው። ከኃጢአት የሚያነጻ በመሆኑ ነው እንደዚህ የምንለው። በካህናት አድሮ ዛሬም እግዚአብሔር ይፍታ ባለው ጊዜ ከኃጢአት ነጻ የሚያደርገን መንፈስ ቅዱስ ነው። በአፈ ካህናት ይነገር እንጂ ኃጢአታችንን ግን የሚያነጻ መንፈስ ቅዱስ ነው። ምክንያቱም ጌታ ለካህናት እነሱ መንፈስ ቅዱስ ነው ያላቸው። መንፈስ ቅዱስን ተቀበሉ ብሎ ስለሆነ የሰጣቸው ዛሬ የሚያነጻን በአፈ ካህናት ይነገራል። በስልጣነ መንፈስ ቅዱስ ደግሞ ከኃጢአታችን ነጻ እንሆናለን ማለት ነው። ስለዚህ የሚያነጻ ናዛዚ የምንለው የሚያረጋጋ የሚያጽናና ማለታችን ነው። አጽናኙ ይላክላችኋል ብሏል አይደል? ራሱ ጌታ አጽናኙን እልክላችኋለሁ ስላለ ነው። መስተፍስሒ የምንለው ቅባተ ፍስሕት እንለዋለን መንፈስ ቅዱስን። ቅባተ ፍስሕት ማለት ምንድነው? ሐዘንተኞችም በጠቅላላ ማንኛውም ሰው በክርስቶሳዊ ደስታ ወይም በመንፈሳዊ ደስታ ተደሰተ የሚባለው መንፈስ ቅዱስን ሲቀበል ነው። ለምሳሌ ስጋዊ ደስታ ቢሆን በመብል በመጠጥ ይገኛል አይደል? መንፈሳዊ ደስታ ደግሞ በመንፈስ ቅዱስ የሚደረግ ስለሆነ ነው። ከሳቴ ደግሞ ምስጢር የሚተረጉም ማለታችን ነው። መጻሕፍት የተጻፉት በመንፈስ ቅዱስ ነው። መተርጉማንም መተርጎም የቻሉት በመንፈስ ቅዱስ ነው። ነቢያት ትንቢት የተናገሩት፣ ሐዋርያትም ስብከት የሰበኩት በግብረ መንፈስ ቅዱስ ነው። ይሄ እንግዲህ በኋላም በግብረ ሐዋርያት ላይ እንደምንመለከተው ብዙ ምስጢራት የተገለጡላቸው መንፈስ ቅዱስን ከተቀበሉ በኋላ ስለሆነ እሱ በመጣ ጊዜ ሁሉን ይገልጥላቸዋል አይደለም የሚለው ራሱ ጌታ። ዛሬ ብዙ የምነግራችሁ ነገር ነበረኝ፣ ግን ዛሬ ይትክሉ ጸዊሮቱ ዛሬ ልትሸከሙት አትችሉም ብሏቸዋል። ግን እሱ በመጣ ጊዜ የሚያረክም ሁሉን ይገልጥላቸዋል ያስተምራቸዋል ብሏቸው ስለነበረ ነው እንደዚያ የምንለው። ስለዚህ መስተፍስሒም መስተስሪ ደግሞ ኃጢአትን የሚያስተሰሪ ማለታችን ነው። እነዚህ 6 ትርጉሞች ያሉት ነው ባጭሩ ለማለት ነው። መንፈስ ቅዱስ በሰዎች ላይ ወይም በሐዋርያት ላይ ወረደ አደረ ስንል የጸጋ ነው። ተዋህዳቸው ስንል አደረባቸውን ስንል በጸጋ ነው። አካለ እግዚአብሔር ምሉእ ነው፣ የሚወሰን አይደለም። አካለ እግዚአብሔርን ወስኖ ገቶ ሊይዝ የሚችል ፍጡር የለም። እመቤታችንን የምናደንቀው ለዚያ ነው። 9 ወር ከ5 ቀን በአንቺ ተወሰነ ጽበተ ከርስ ዘምስለ ረህብ የምንለው ምንደነቀው ለዚያ ነው። የማህፀን ጠባብነት ከሰፊነት ጋር እያሉ ሊቃውንቱ የሚደነቁበት በእመቤታችን ማህፀን እግዚአብሔር የሰራው ስራ የሚያስደንቀው ይሄ ነው ማለት ነው። የማይወሰነው ስለተወሰነ ነው። በሷ ደግሞ ተወሰነ ስንል ደግሞ በመልአክ ስለሚገኝ ነው ማለት ነው። በሐዋርያት የሆነው ግን እንደዚህ አይደለም። በሐዋርያት የሆነው የጸጋ ተዋህዶ የጸጋ ህድረት ነው። ምክንያቱም አካለ እግዚአብሔርን ወስኖ ገቶ የሚይዝ የለም። አካሉ በእነሱ ተወስኖ አደረ አይደለም የምንለው። የጸጋ ህድረት የጸጋ ተዋህዶ ነው። በሐዋርያት ላይ ለየት ባለ መልኩ እንደወረደ የምንናገረው በብዙ መንገድ ነው። አንደኛው ቀድሞ የተሰጠ ኪዳን ስለነበር ዓለም በሙሉ ይጠብቀው ነበር። ያንን ኪዳን የሚጠበቀው ኪዳን የተፈጸመው በሐዋርያት ነው። በሐዋርያት ስለተፈጸመ የሐዋርያትን ለየት ያደርገዋል ማለት ነው። በኢዩኤልም በጰራቅሊጦስ ዕለት ቅዱስ ጴጥሮስ እንደተናገረው እሰውጥ መንፈሴ የድበ ኩሉ ዘሥጋ በሥጋዊ በደማዊ ፍጥረት ሁሉ ላይ መንፈሴን አሳድራለሁ ብሎ በስጋውያን ደማውያን በነበሩ በሐዋርያት ላይ እንደ መንፈስ ቅዱስ እንደወረደ ኪዳኑ ስለተፈጸመበት ነው በእለቱ ለየት አድርገን የምንናገረው። ሁለተኛው የወረደበት መንገድ ለየት ባለ መንገድ ነው።
ከዚህ አስቀድሞ መንፈስ ቅዱስ ወደ አብርሃም ቤት ገብቷል። ሶስት ሰዎች ወደ አብርሃም ቤት ገቡ ስንል ከሶስቱ አካላት አንዱ አካል መንፈስ ቅዱስ ነው። በዮርዳኖስም በስጋዌ በአምሳለ ርግብ ታይቷል። በደብረ ታቦርም በአምሳለ ደመና ታይቷል። ደብረ ታቦር ላይ ወጸለሎሙ ደመና ሸፈናቸው ጋረዳቸው የሚለው ያ ደመና መንፈስ ቅዱስ ነው። በዮርዳኖስ ሶስትነት ተገለጸ የምንለው ይሄንን ሁሉ ሰብስበን ነው ማለት ነው። ማለት አብ ድምጹን አሰማ ዝንቱ ውእቱ ወለቱ ስምዕ ወርሱን ስሙት ብሎ በታቦር ማለት ነው። መንፈስ ቅዱስ በአምሳለ ደመና ተገለጸ፣ ወልድ በተለየ አካሉ ተገለጸ ማለት ነው። ታቦር የአብ የወልድ መንፈስ ቅዱስ መገለጫ ሆነ የምንለውም መንፈስ ቅዱስን ደመናውን መንፈስ ቅዱስ ብለን ተርጉመን ነው ማለት ነው። እና በዚያን ጊዜ የወረደው በአምሳለ ደመና ሳይሆን በእሳትና በሚያስፈራ እንደ አውሎ ነፋስ ያለ ድምጽ ሰሙ ስለሚል የወረደበት መንገድ በእጅጉ የተለየ ስለነበር ነው። ሐዋርያትም በእለቱ መንፈስ ቅዱስን ተቀበሉ። ያደረጉት ነገር መረጋጋታቸው፣ መስከናቸው፣ ሰዎች ሰክረዋል ሲሏቸው ቋንቋ ሲናገሩ እነሱ ግን ሰክነው ረጋ ብለው መጻሕፍትን አጣቅሰው ለተሰበሰቡት የክርስቶስን ወንጌል የሰበኩበት መንገድ፣ ሰብከ ያሳመኑበት መንገድ በእለቱ ልዩ ያደርገዋል ማለት ነው። ከዚያ በኋላ ግን ሐዋርያትም ለሰው ሁሉ መንፈስ ቅዱስን እጃቸውን እየጫኑ መንፈስ ቅዱስን ያሳድሩ ነበር። ዛሬም በቤተ ክርስቲያን የሚወርደው የተለየ አይደለም። ከዚያ በኋላ ግን ያ ምንጭ ነው፣ ነቅ ነው ያኛው ማለት ነው። ለሐዲስ ኪዳኗ ቤተ ክርስቲያን በቁርባን ላይ በተለያዩ መንፈሳዊ አገልግሎት ላይ መንፈስ ቅዱስ ይገኛል የምንለው ነቅነቱ ከዚያ ከዕለተ ጰራቅሊጦስ ጀምሮ የሆነ ስለሆነ ነው ማለት ነው እንጂ አካለ መንፈስ ቅዱስ የሚወሰን ስላልሆነ በአካሉ አይደለም የምንለው። በጸጋው ጸጋው አደረባቸው። ራሱ መንፈስ ቅዱስ ሀብት ሆኖ አደረባቸው፣ ተሰጣቸው። አካላቸውን ሕዋሳቸውን መጠቀሚያ አደረገው፣ አስተማረበት። በልብሳቸው ቁራጭ ሳይቀር አሁን በኋላ እንደምናነሳው እስኪፈውሱ ድረስ ሐዋርያት የመንፈስ ቅዱስን ሀብት ማለት ራሱ መንፈስ ቅዱስ ሀብት ሆኗቸው በዕለተ ጰራቅሊጦስ ተቀበሉት ብለን በዚህ መንገድ ነው የምናስተምረው። ጸጋው ማለት ራሱ መንፈስ ቅዱስ ሀብት ሆኖ ማለታችን ነው፣ ሌላ አይደለም። ራሱ መንፈስ ቅዱስ ሀብት ሆኖ ተሰጣቸው፣ ተዋሃዳቸው ማለታችን ነው። ግን ሊለይ በሚችል ሀብት ነው። ከሐዋርያት አንዱ መንፈስ ቅዱስን ተቀበለ ማለት በማይለይ መልኩ አይደለም፣ ሊለይ በሚችል መልኩ ነው። መንፈስ ቅዱስን ከተቀበሉ በኋላ የተለያቸው በጣም ብዙ ናቸው። ለዚያ ነው መንፈስ ቅዱስን አታሳዝኑ የሚባለው። ካሳዘኑት የሚለይ ስለሆነ ነው። ተዋህዶ ተፈልጦ ያለበት ነው፣ ኋላ መለየት የሚችል ነው ማለት ነው። ለምሳሌ ሐዋሳቸውንም አካል አድርጎ ሐዋሳታቸውንም ስራ ሰራበት ስንል ተዋህዶ ከዚህ አስቀድሞ ቅዱስ ጴጥሮስ ብዙ ቀን አስተምሯል እኮ። ጌታ እየላካቸው ብዙ ጊዜ ሐዋርያት ያስተምራሉ። በጰራቅሊጦስ ቀን ግን አንድ ጊዜ ሲያስተምር 5000 ሰው 3000 ሰው እንዳመነለት ከዚህ አስቀድሞ እነዚያ ሰዎች አላመኑለትም። ጴጥሮስ ነው እኮ አካላዊ ለውጥ የለም። ግን በዚያን ቀን በቅዱስ ጴጥሮስ ላይ ያደረው መንፈስ ቅዱስ ምን አድርጓል? በሰዎች ልቦና ያሉ ርኩሳን መናፍስትን የሚያስደነግጥ ሆኗል። ቃሉ የቅዱስ ጴጥሮስ ማለት ነው። የክርስቶስን ትምህርት ሲያስተምር ሰዎች ደንግጠው የሚሰሙት ሆኗል። እውነትም ይሄ ነገር እኮ እውነት ነው ለምን አናምንም እንዲሉ አድርጓል ማለት ነው። ኃይል ሰጥቷቸዋል ማለት ነው። መንፈስ ኃይል ሆኗቸዋል ማለት ነው። ከዚህ አስቀድሞ እንደውም ጴጥሮስ ሲናገር ተነቅፏል። ሰይጣን ተብሏል ከዚህ አስቀድሞ በተናገረው ንግግር። ከዚያ በኋላ ግን ሰይጣን የሚያስብል ንግግር አልተናገረም። ለምን? መንፈስ ቅዱስ የጴጥሮስን አይኑንም እጁንም እግሩንም አንደበቱንም ስለሰራበት በጸጋ ስላደረበት ስለተዋሃደው እንደዚህ አድርገን እናስተምራለን ማለት ነው። ጌታ ቃላቸውን የሚያጸና መንፈስ ቅዱስን በዕለቱ ስለላከላቸው በሰው ልቦና እያሳደረ ኃይልን ስለሰራ ተዋህዶውን መውረዱን አሁን ባልነው መንገድ በዚህ መንገድ ነው የምንገልጸው ማለት ነው። መንፈስ ቅዱስ ለሐዋርያት ሲወርድ በአምሳለ እሳት ነው የወረደው። እንደ አውሎ ነፋስ ያለ ድምጽ ሰሙ ነው የሚለው መጽሐፍ። ስለዚህ ሲናገር መንፈስ ቅዱስ በብዙ ወገን ነው ለሐዋርያት የሚገለጸው፣ ለሰዎች የሚገለጸው፣ ወደ ሰው የሚመጣው። በደብረ ታቦር በአምሳለ ደመና ስላየ ነው። በዮርዳኖስ በአምሳለ ርግብ ስላየ ነው። ርግብ ነው ደመና ነው ማለት አይደለም። ርግብ ስለ መንፈስ ቅዱስ የሚገልጸው አለ፣ ግብሩን ይገልጻል። የዋህ ነው፣ ሀዳጌ በቀል ነው። ርግብ ህዱእ ነው፣ ጸጥታን የሚወድ ነው ርግብ ማለት ነው። ድምጹ የማይሰማ ነው። መንፈስ ቅዱስም እንደዚያው ነው። ሰላም ነው መንፈስ ቅዱስ፣ ህዱእ ነው መንፈስ ቅዱስ፣ መረጋጋት ነው መንፈስ ቅዱስ እና የመንፈስ ቅዱስ ግብሩ ለመግለጽ ነው በአምሳለ ርግብ የወረደው ማለት ነው። ጽሩይ ነጭ ሆና የምታምር ሆና ትታያለች። መንፈስ ቅዱስም ጽሩይ ነው በባህሪው፣ ጽሩይ የባህሪ ነው፣ ኃጢአት የማይስማማው ነው። በዚያ መንገድ ይሄን ለመግለጽ በዚያ ወረደ።
በደብረ ታቦር ላይ በአምሳለ ደመና ሲወርድ ደመና ምጡቅ ነው፣ መንፈስ ቅዱስም እንደዚህ ሆነ የማይመረመር ነው። ደመና ረቂቅ ነው፣ መንፈስ ቅዱስም የማይመረመር ነው። ይሄንን ለመግለጽ ነው በአምሳለ ደመና የታየው። ለሐዋርያትም በአምሳለ እሳት የወረደው መንፈስ ቅዱስ እሳት ነው ማለታችን አይደለም። መንፈስ ቅዱስ እንደዚህ አይደለም። እሳት ያእርጥቡን ከደረቁ አንዳርጎ ያቃጥላል። መንፈስ ቅዱስም ያደረበት ሰው እንደዚያው ነው፣ ለኃጢአት የማይቃጠል በጽድቅ ግን የሚሟሟቅ ነው ተብሎ ይነገራል ማለት ነው። እሳት ጣዕም ሰጪ ነው። መንፈስ ቅዱስ የሚያደረበት ሰው ንግግሩ ጣዕም አለው፣ አኗኗሩ በጣዕም ነው የሚኖረው፣ በደስታ ነው የሚኖረው፣ ሀዘንተኛ አይደለም። ለዚያ ነው ሐዋርያትም እንዘምን ታለብነው ሁሉ ብነ ምንም የሌለን ስንሆን ሁሉ አለን ይላሉ። ሁሉ የሌላቸው ሐዋርያት ሁሉ እንዳላቸው ደስተኞች የሚሆኑት እሳት ጣዕምን እንደሚሰጥ ለሕይወት ጣዕምን የሚሰጥ መንፈስ ቅዱስ ስላደረባቸው ነው ማለት ነው። በአምሳለ ነፋስ ማለትም ነፋስ ረቂቅ ነው፣ ነፋስ ፈጣን ነው፣ ይሄዳል። የእነሱም ትምህርታቸው ፈጥኖ ዓለምን ያዳርሳል። በመንፈስ ቅዱስ በግብሩ ነው፣ ግብሩን ለመግለጽ ነው መንፈስ ቅዱስ በዚህ መንገድ የተገለጸው። በሌላ መጽሐፍ ላይ መጽሐፍ መነኮሳት ላይ ሴት መስሎ ተገልጿል መንፈስ ቅዱስ። አንድ መነኩሴ በበረሃ ሲኖር ጾር ጸናበትና ከዚህ በኋላ አልቻልኩም ከተማ ገብቼ አግብቼ ልኑር ብሎ ምንኩስናውን ትቶ አግብቶ ለመኖር ወደ ከተማ ሲወጣ አንዲት መልካም ቆንጆ ሴት ከከተማ ወደ ጫካ ስትሄድ አገኛት። ወደ ገደል እህቴ ወደ ትሄጃለች አላት። ምን ያህልም መልክ ቢያምር ሀብት ቢኖር ኃላፊ ነው ጠፊ ነው፣ ይህን ዓለም ትቼ መንኜ በበረሃ ልኖር ዘግቼ ልኖር ነው አለችው። እና ያ መነኩሴ ቆም ብሎ አሰበ። እሷ ሕፃን ሆና መልካም ሆና ወጣት ሆና ዓለሙን ትታ ወደ በረሃ ስትሄድ እኔ ከመነኩስኩ በኋላ ምንኩስናዬን አፍርሼ ወደ ገዳም እገባለሁ ብሎ ተመልሶ ያቺ አስተማሪ ሆኖ ከዋሻው ገባ። እንደዚያ ገድሉን ፈጸመ ይላል። በአምሳለ ብእሲት ሰናይ ተላሂ መልኳ ባማረ ሴት መልኩ የተገለጸለት መንፈስ ቅዱስ ነው ብለው ይተረጉማሉ። መነኮሳትም ሲመነኩሱ ሲበቁ በቅዳሴ ላይም እንደዚሁ መንፈስ ቅዱስ በአምሳለ ርግብ በስጋው በደሙ ላይ ረቦ ይታያል። በአምሳለ እሳት እንደዚህ መንበሩ ሞልቶት ይታያል መንፈስ ቅዱስ። ያን ሁሉ ነው ማለት አይደለም። በግብሩ ግን መንፈስ ቅዱስ እንደዚህ ያለ ግብር አለኝ ሲል ይገለጻል።